ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ከባለፈው በቀጠለው በክፍል 13 ዛሬ ደግሞ ከች ብዬላችኋለሁ። እንግዲህ ይህ ክፍል 13 ደግሞ ምን ይመስላል? አሳዛኝ ነው ወይስ ጥሩ ነገር ነው? እስኪ አብረን እንየው። እንደተለመደው ታዲያ በኮሜንት አበረታቱኝ እላለሁ። ወደ ቀጣዩ ክፍል። ሳራ ጓዟን ጠቅልላ ሀገር ቤት ልትገባ መዘጋጀት ጀመረች። ይህኔ ታዲያ ሳሚ ቃል ተግባብተውና ቀለበት አድርገው እንድትሄድ በጓደኞቹ አስጠየቃት። ሳራ ግን በአሁኑ ሰዓት ቃል የምትግባባበት ጊዜ እንዳልሆነና ልቧ ለመጣመር ዝግጁ እንዳልሆነ አረዳችው ወይም ነገረችው። ይሄኔ ሳሚ በጣም ተናደደ። ልብሽ ሳይወደኝ ነበር አብረን የቆየነው ሲል ጠየቃት። እሷም ውለታው ስለከበዳት ምርጫ አታ እንደሆነ ነገረችው። ሳሚም የውሸት ተስፋ ስለሰጠችው በጣም ከፋው። ሊበቀላትም ፈልጎ ቤተሰብ ልጠይቅ በሚል ተልካሻ ምክንያት አብሯት ኢትዮጵያ እንደሚሄድ ነገራት። ሳራም መቃወም ስላልፈለገች አብረው ወደ ኢትዮጵያ ገቡ። ሳራና ሳሚ ሪፖርት እንደደረሱ በቃ ቻው፣ እኔ ወደ ባህር ዳር ነው የምሄደው አለችው። ሳሚም አብሬሽ መጥቼ ልጅሽን መተዋወቅ እፈልጋለሁ ሲል መቃወም አልቻለችም ነበር። ሳሚም እናም ደግሞ የጓደኛዬን እናት እማማን መጠየቅ አለብኝ አላት። ሳራ በጊዜው የልጇ መታመም ስለነበረ ያስጨነቃት መልስ ሳትሰጠው እነማማ ጋር ደውላ መምጣቷን አበሰረቻቸው ወይም ነገረቻቸው። እማማ ዛሬ ስለመሸ ነገ ትመጫለሽ ልጄ፣ እዛው እደሪ አሏት። እሷም ያን ቀን በጣም ስለመሸ አንድ ሆቴል ውስጥ ሁለት የተለያየ ክፍል ይዘው አደሩ። በነጋታው ጠዋት ኮንትራት ታክሲ ይዘው ወደ ባህር ዳር ጉዟቸውን ጀመሩ። በመንገዳቸው ላይ ሳራ በትዝታ ተውጣ ከልዑል ጋር ያሳለፉትን ጊዜ እያሰበች ሳታስበው እንባዋ መውረድ ጀመረ። የእንጀራ እናቷን መበቀል አለመቻሏ፣ እንዲያውም በተቃራኒ ህይወቷ መመሰቃቀሉና ክፉዋን ለሚመኙ ሁሉ ማሸነፍ አለመቻሏ ተደማምሮ ደም እንባ አስለቀሳት። ሳሚም እንደ ህፃን ደረቱ ላይ ለጥፎ አባበላት። የእሱም እንባ መውረድ እንኳ ያስተዋለው ሳራ ስትጠርግለት ነው። ባህር ዳር እንደደረሱ ሳራ ልቧ ይመታ ጀመረ። የሆነ አዲስ ነገር ያለ ይመስላታል። ልክ በራፍ ላይ ደርሰው የውጭ በር ስታንኳኳ ቤቲ ነጭ በነጭ ለብሳ በጣም አምሮባትና ተውባ በር ከፈተችላቸው። ሳራም ቤቲንና የግቢውን ዲኮር ስታይ ግራ ገባት። እንዲህ እኔን ለመቀበል ነው ይህ ሁሉ ነገር ብላ ቤቲን ሰላም እያለቻት ሳለ ትንሹንና ፍልቅልቁን ልጇን በአምላክን እየተሯሯጠ ሲጫወት ተመለከተች። በሰዓቱ ልጇን ስታይ ታሟልና ቶሎ ድረሽ መባሏ ትዝ አላላትም ነበር። እንባዋ እየቀደመ ልጇን ሮጣ አቀፈችው፣ እያገላበጠች ሳመችው። ሳራ በሁኔታዋ ሁሉንም አስለቀሰች። ይህ እየሆነ እያለ ቤቲ ከሳሚ ጋር ታወራ ነበር። ይሄኔ ሳሚ ለቤቲና አጠገቧ ላሉት የሳራ ጎረቤቶች ወይም ለማማ ጎረቤቶች የሳራ ፍቅረኛ ነኝ እያለ ያወራ ነበረ። እናም እሷን ብዬ ነው የመጣሁት፣ ልንጋባ ወስነናል አለ። ይሄኔ ሁሉም ሰው ሲንጫጫ ሳራ ልጇን እንዳቀፈች ወደ እነሱ ዞር ስትል ውሃ አምጡ ደሞም ንፋስ ስጡት ሲባል ደንግጣ ቀረበቻቸው። አይኗን ማመን አቃታት። ልዑል ራሱን ስቶ ወድቋል። አፋፍሰው ሐኪም ቤት ወሰዱት። ነገሩ እንቆቅልሽ ሆነባት። እማማ እያለቀሱ
በልጅሽ አሟርቼ የጠራውሽ ታሪኩ ቢረዝምም ብቻ የልዑል አባትና ብዙነህ ልዑልን ይዘው መጥተው አንቺን ሰርፕራይዝ አርገን ሁለታችሁን ልናገናኝ ነበር። ግን ልጄ ክፉ ድል አለሽ መሰል አንቺ እዛ ያጭሽው እጮኛሽ ልትጋቡ እንደሆነ ሳይጠየቅ ዘባርቆ ሲሉ እማማ ምን እማማ ሳሚ ምንም አይደለም። ቆይ ምንድነው ነገሩ? እኔን የፈጠረኝ አምላክ ዙሪያዬን የሚያስቀምጣቸው ሰዎች ሁሉ እንዲገሉኝ ነው እንዴ? ይህ የቁም ቅዠት ህልም መሆን አለበት እያለች በእልህ መጮህ ጀመረች። ሳራ ሰው ሁሉ እያያት ፀጉሯን አንጨባራ ልብሷን እለዋ ላይ መቀዳደድ ጀመረች። የሚያዩት ሰው ሁሉ ያበደች መሰላቸው። እማማም አታፍጡ አስቁማት እንጂ እያሉ ሰውን መቆጣት ጀመሩ። እንግዲህ ለዛሬ ይዤላችሁ የመጣሁት ክፍል 13 ይህን ይመስላል። በክፍል 14 እስከምንገናኝ ቸር ሰንብቱልኝ። ወዳችኋለሁ። ያው እንደተለመደው ላይክ እና ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እላለሁ። በተረፈ እጅግ በጣም አድርጌ አመሰግናለሁኝ። ቤተሰብ ብዙ እህት ወንድሞች አላችሁ ቪዲዮ የምትዘይሩኝ እግዚአብሔር ያክብርልኝ እላለሁ። ያው እኔ በእርግጥ ዋይፋይ ስለሌለኝ ብዙም ሰው እየዘየርኩኝም አይደለም፣ ላይብም እየገባው አይደለም። ያው እኔን ሳታዩ በለቀቁ ሰዓት እየገባችሁ ዘይሩኝ አበረታቱኝ እላለሁ። ወዳችኋለሁ። ሰላም ክረሙልኝ።